ነሳው ዝንዳብሮ መምህራላለሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ናይ ክርስቶስ ቤተሰብ ናይ አምላኽና ጸጋን ምሕረትን ሰላምን ምስ ኩላትና ይኹን። ሎማዓንቲ ከምቲ ኣቐዲምኩም ዝረኸብዎም ካብ ዝተፈላለዩ ቦታ ዝረኸብኩዎም ቪድዮታት ሒዘ መፅእ ኣለኹ። እስካብ መወዳእታ መደብ ምሳይ ጽንሑ። ነዚ ዩቲዩብ ቻናል ሓደሽቲ ዝኾንኩም ድማ ሳብስክራይብ ብምግባር ቤተሰብ ኩኑ። እስካብ መወዳእታ መደብ ምሳይ ጽንሑ። መጀመርያ እስከ ብናይ መምህር ገብረ ኪዳን ስብከት ክንጅምር። በመጣባችሁ ጊዜ ፊት ለፊታችሁ እንኳን ክፉ ነገር ብትመለከቱ እነዚህን መዝሙር አውጥታችሁ በቃላችሁ ተዘምሩታላችሁ። መዝሙር 22ን፣ መዝሙር 24ን፣ መዝሙር 26ን፣ መዝሙር 50ን፣ መዝሙር 69ን። ስለዚህ እነዚህን መዝሙራት በቃላችሁ አጥንታችሁ ሲቸግራችሁ ትጸልዩዋቸዋላችሁ። በምን መስፈርት ነው የተመረጡት? መጽሐፈ መነኮሳት በመከራ ጊዜ እንድንጸልያቸው ይሄንን ያዛል። የመከራ ጊዜ መዝሙራት ናቸው። ብዙ አባቶቻችንም በመከራ በደረሰባቸው ጊዜ እነዚህን ይዘምሯቸው እንደሆነ በቃላቸው ችግር ሲገጥማቸው ይህን አውጥተው ይዘምሯቸው እንደሆነ በቃላ በመጽሐፍ በየገድሎቻቸው ተጽፏል። እነ ቅዱስ እንጦንስን የመሰሉ ሌሎችም እንዲያ ብለን የዳዊት ልጅ ሆይ ማረኝ፣ አምላከ ዳዊት እርዳኝ ብንለው ኢየሱስ ክርስቶስ ፈጥኖ ካለንበት ችግር እኛ በማናውቀው መንገድ ሊያወጣን ይችላል። እኛ በማናውቀው መንገድ ለምሳሌ አንድ ጠላትና አንድ ሰው ፊት ለፊት ቆመው ምንም ሌላ ሰው በሌለበት መሃል እንኳን ሁለት ሰዎች ብቻ አጥቂና ተጠቂ አንድ ላይ ቢቆሙ እግዚአብሔር በእሳት መካከል መንገድ አለው አይደለም? እኔ ካንተ ጋር ነኝ፣ ነበልባለ እሳት ይህ እያወየከ የሚነደው እሳት አያቃጥልህም፣ አፍላጋት ይህ እያሰጥሙከ ባህርና ፈሳሾችም አያሰጥሙህም ይላል የሰራዊት ጌታ እግዚአብሔር ያል ነቢዩ ኢሳይያስ። እግዚአብሔር እኔ ካንተ ጋር ነኝ፣ ያዕቆብ ሆይ አትፍራ፣ በእሳት መካከል ብትሄድ አያቃጥልህም፣ በባህር መካከል ብትሄድ አያሰጥሙህም ብሎ ይናገራል። እግዚአብሔር በእሳት መካከል መንገድ፣ በማይበል መካከል ጎዳና መቼም የለም አይደል? እግዚአብሔር ግን ከተፈጥሮ በላይ በሆነ መንገድ ማሻገር የሚችል አምላክ ነው፣ ሁሉን ቻይ ነው። ስለዚህ በተፈጥሮ ሕግ ብቻ ሃይማኖት አይሰራም። ከተፈጥሮ ሕግ በላይ ነው የሚሰራው። በሰው ያልተቻሉ ነገሮች ዘይትካሃል በሀበ ሰብ ይትካሃል በሀበ እግዚአብሔር ብሏል ጌታ በወንጌል። በሰው ዘንድ የማይቻል በእግዚአብሔር ዘንድ ይቻላል። እግዚአብሔር ሁሉን ቻይ ስለሆነ፣ ስለዚህ የቅዱስ ዳዊትን መዝሙር ደጋግመን እንዘምር። አምላከ ዳዊት ሁላችንንም ይርዳን። አሜን። አምላከ ዳዊት ይርዳና፣ ንመምህርና ድማ ቃል ሕይወት የስምዑልና ናፍቲ ዝቕጽል ከብለኩም። ግን አብዛኛውን ጊዜ እነዚህ ወጣቶች አካባቢ ነው ወጣቱ ሴቷ ወንዱን፣ ወንዱ ሴቷን እንድትወደው ለማድረግ ይመጣል እና ግን የሁሉንም ነገር ትክክል ምክንያት አለው ብለህ ልትቀበል ትችላለህ። እኔ ምክንያት አልባ ማድረገው መስተፋቅር ነው። መስተፋቅር የሚያሰራ ሰው የመጨረሻ ጅል ሰው። ምናልባት ፍቅር እንዲሁ ስናየው መልካም ሊመስል ይችላል። ነገር ግን እኔ ጋር ከፍሎ ልጅቷ ሳትፈልግ ወይንም ልጁ ሳይፈልግ ልጁን በቁጥጥር ስር መዋል ማለት ከኔ ቤት መጥቶ የሚናገር አሻንጉሊት ገዝቶ ነው ያለው። አብረውን ብትኖረው እንደዛው ነው። እስከ ትዳር የሚዘልቁ አሉ። እንግዲህ ዛሬም ደግሞ ልንገራችሁ፣ ማንም አይነግራችሁ። መቼም ወጣቱ ጅል ሆኗል፣ ተጃጅሏል። በተለይ አሁን በመስተፋቅር ጉዳይ ማለት ነው። አንዲት የምትወዳትን ሴት ወይም ደግሞ የምትወጁን ወንድ ለፍቅር ጠይቀሽው እምቢ ቢልሽ፣ ለትዳር ጠይቀሽው እምቢ ቢልሽ፣ ወይም ለትዳር ጠይቃት እምቢ ብትል፣ ለፍቅር ጠይቃት እምቢ ብትል የምታሰራው ስራ ነው መስተፋቅር ማለት። የት ነው የምታሰራው? በቤተ ክርስቲያን ስም ከተጠለሉ ሐሰተኛ መሪጌታዎች። ልብ በሉ፣ ሐሰተኛ ነው ያልኩ፣ ንጹሃንን አይደለም። ሐሰተኛ መሪጌታዎች በቅድስት ክርስቲያን ላይ ተጠልለው ቅድስት ክርስቲያን የሚወጠቡጡ እንደነገርኳችሁ እዚህ በፊት ከሳጥናኤል ጋር ተፈራርሟል። ከእግዚአብሔር ጋር ተካክደዋል። እግዚአብሔርን አንተ አምላኪ አይደለም ብለው
ከሳጥናኤል ጋር ተፈራርሟል። ስለዚህ ለነፍሳቸው አይራሩም። ምክንያቱም ነገ ሲኦል እንደሚጠብቃቸው ያውቃሉ፣ አረጋግጠዋል። ስለዚህ ለራሳቸው ነፍስ ያልራሩ ያላዘኑ ለአንተና ለአንቺ አያዝኑልሽም፣ አያዝኑልህም። አንተ አሁን ያችን ልጅ በእጅ ለማስገባት ነው እንደዛ የምዳክር ያን ሁሉ ገንዘብ ከፍለህ በእጅ ለማስገባት ነው። ነገር ግን አሁን ወንድሜ ያላወቅከውን ነገር ልንገርህ። እድሜ ልክን አሁን በሽተኛ ሆነ የቀረህበትን ወይም ደግሞ እህቴ ወይ በሽተኛ ሆነሽ የቀረሽበትን ምክንያት ማለት ነው ትሄድና ታሰራለህ። አንተ ያን የሄድክበትን ሰው ግለሰብ ጠንቋይ እንበለው፣ በቃ ቤተክርስቲያንንም ይጠለል ከቤተክርስቲያንም ውጭ ሆን ጠንቋይ ብለን ስም እንስጠው። ያ ጠንቋይ እንግዲህ የሆነ ነገር አምጣልኝ ይልሃል። ያችን የምትወዳትን ሴት ፀጉሯ ሊሆን ይችላል፣ ከልብሷ ቁራጭ ሊሆን ይችላል፣ ከገንዘቧም ሊሆን ይችላል፣ ፎቶዋንም ሊሆን ይችላል። ብቻ የሆነ ነገር አምጣልኝ ሊል ይችላል። ከዛ በኋላ ያን ነገር ትሰጠዋለህ። ድግምቱን ይደግማል። እሱ ድግምቱን ይደግማል ወይ በፎቶዋ ላይ ይደግማል። የሚደግመው ወይ የመጽሐፍ ስሟንም ሊጠይቅህ ይችላል። የመጽሐፍ ስሟን ወይም ደግሞ የመጽሐፍ ስሙን ሊጠይቅሽ ይችላል። ከዛ በኋላ ይደግማል ማለት ነው። ሲደግም ግን አሁን ብዙዎቻችሁ ያልገባችሁ ምን መሰላችሁ? አጋንንቱን ጠርቶ የሚልከውን ከባህር፣ ከገደል፣ ከወንዝ ከተለያየ ቦታ ላይ አጋንንት ይጠራል። በዛ በድግምቱ ማለት ነው። ይጠራና መጀመሪያ ከአንተን የሚያስገባብህ መስተፋቅር ልታሰራ ከሄድከው ማለት ነው። ተመልከት፣ ያስገባብሃል አጋንንት። አዛ በኋላ ቀጥሎ ከማን ያስገባል? ከልጅቱ ደግሞ ይልካል። ሂዶ ይገባበታል፣ አጋንንት ይገባባታል ማለት ነው። ከዛ በኋላ ምንድን መሰላችሁ የሚሆን እሷ አንተን እንድትል አይደል የተፈለገ። ብዙ ጊዜ ጠይቃሃት እምቢ ብልሃለች፣ ፈቃደኛ አይደለችም። ስለዚህ አንተ ደግሞ የሄድክ የት ነው? በሰይጣን ልታገኛት ነው የሄድክ። አሁን ለጊዜው ተሳክቶልሃል። አጋንንቱ ሂዶ ከልጅቱ ይገባል። እሷ እምቢኝ ያለችህ ብትጠይቃት ብትለፋ እምቢኝ ያለች ሴት ወዲያው ትንበረከክልሃለች፣ እሺ ትልሃለች። ከዛ በኋላ ምን ትጀምራላችሁ? ፍቅር ትጀምራላችሁ። ፍቅር ትጀምሩ ግን ያ ጠንቋይ መጀመሪያ ከአንተ ምን ልኳል እያሉ አጋንንት ልኳል። ለምን? መረቡን ሲያጠምድ ከአንተ አጋንንት ካላከ አይሰራለትም መስተፋቅሩ። ለምን? ከአንተ አጋንንት ልኮ ከአንተ የተላከው አጋንንትና ከሷ የተላከው ሰይጣን ሁለቱ ነው የሚዋደድ። እየገባህ ነው አይደል? ሁለታችሁ እንድትዋደዱ ነው አይደል ዋናው የሚፈልግ። ስለዚህ ከአንተ ሰይጣን ልኳል፣ ከሷም ሰይጣን ልኳል። በደንብ ትዋደዳላችሁ። እሺ ትልሃለች፣ ደስ ይላል። ትዳር እንድትመሰረት ትችላለህ። ወይ ደግሞ የምትፈልገውን ከፈጸምክ በኋላ ልታስጠላ ትችላለች። የምትፈልገውን ካደረገች በኋላ እሷ ልትጠላ ትችላለች። ከዛ በኋላ ኑሯችሁን ትጀምራላችሁ። አሁን ሰይጣን ፍቅር ይወዳል ወይ ነው ጥያቄ? አይወድም። ሰይጣን ፍቅር አይወድም። መንፈስ ቅዱስ ነው ፍቅር የሚወድ። ስለዚህ እየቆየ ነው። ምክንያቱም እየቆየ ሰይጣን ስራውን ይሰራል። በእሱ ላይም አድሯል። እሱ አያውቅም፣ ገንዘቡን ከፍሎ መጥቷል። እርሱ በቃ ጤነኛ ነው። እርሱ አሁን ጥበበኛ የሆነ መስሎታል። በቃ ብልጥ ነው በሱ ቤት በቃ። ምክንያቱም አሁን እሷን የሚፈልጋትን ሴት አግኝቷል። እሷም ደግሞ አሰርታ ከሆነ የምትፈልገውን ወንድ አግኝታለች፣ ደስ ይላታል። ግን ከእሷ አጋንንት ተልኳል፣ ልታሰራ ሄዳ። ከሱ ደግሞ ሊያሰራ ሄዶ እኮ አጋንንት ገብቶበታል፣ አያውቅም። እየቆየ ነው ስራውን የሚሰራ ሰይጣን። ገንዘብ አይበረክትልህ ይላል። ከእሷ ጋር መነጫነጭ ትጀምራለህ፣ ጭቅጭቅ ትጀምራለህ። ከእሷ የሚወጣው ቃል አይጥምህም፣ ከአንተ የሚወጣው ቃል አይጥማትም። ለምን? በሰይጣን ነው ያገኛት፣ በእግዚአብሔር አላገኛትም። ጾመህ ጸልየህ አላገኛትም። ገብቶሃል? በሰይጣን ስላገኛት ከዛ በላይ ጭቅጭቅ ነው፣ ጭቅጭቅ ይሆናል። የምትወልዱት ልጅ ያልተባረከ ይሆናል። በተለይ ደግሞ ልጅ እንኳን ብትወልድ ወይም ደግሞ እናት አባት ሊኖር ይችላል፣ ቤተሰብ ሊኖር ይችላል፣ እህት ወንድም ሊኖር ይችላል። አንተ ከጠንቋይ ቤቱ ሂደህ ያመጣውን አጋንንት ለማን ታወርሰዋለህ? ለልጆች ታወርሰዋለህ፣ ለወንድሞች ታወርሰዋለህ፣ ለቤተሰብ ታወርሰዋለህ። እነርሱን አብረን የምትገላቸው። ከዚህ ላይ አንድ ነገር ልንገራችሁ። በነገራችን ላይ አንድ ነገር ልንገራችሁ። ብዙዎቻችሁ አሁን ከዚህ ከጠንቋይ ቤት ሂዳችሁ ባዶ እጃችሁ የምትመለሱን ይመስላችኋል። አንድ ሰው አሁን ቅዱስ ቤተክርስቲያናችን ላይ ገብቶ ጸሎት አድርጎ ሲወጣ ባዶ እጁን ይመለስ? አይመለስም። አንድ ሰው ቤተክርስቲያን ገብቶ ጸሎት አድርጎ ባዶ እጁን ይመለሳል ማለት ዘበት ነው። ምን ይዞ ነው ይመለስ? በረከት አፍሶ። ተመልከቱ፣ በረከት ጸጋው ሞልቶለት። አየው። ምክንያቱም አልቀሰህ ነግረዋል፣ ስትወጣ በደስታ ነው የምትወጣ። እስቲ ብዙ ጊዜ አሁን አስተውላችሁ ከሆነ ማለት ነው ጸልያችሁ አልቀሳችሁ ትወጡ፣ ፊታችሁ አይበራም? ይበራል። ለምን? በበረከት ተሞልቷችኋል። አጽናኝ መንፈስ ቅዱስ በልባችሁ አድሮ አጽናንቷችኋል። በቃ አልቀሳችሁ ጸሎት ስላደረጋችሁ ማለት ነው። ስለዚህ ስትመለሱ ባዶ እጃችሁን አትመለሱም። በበረከት ተሞልታችሁ፣ በመንፈስ ቅዱስ ተሞልታችሁ፣ በተስፋ ተሞልታችሁ ነው የምትወጡ፣ ቤተክርስቲያን ስትወጡ ማለት ነው።
ልክ እንደዛ ሁሉ ደግሞ ጠንቋይ ቤት ገብተህ ባዶ እጅህን አትወጣም። ምን አፍሰን የምትመለስ የማይታዩ አጋንንትን አየው። ውጊያችን በአይን ከማይታዩ ረቂቅ ርኩሳን መናፍስት ነው እንጂ አይልም ቅዱስ ጳውሎስ ኤፌሶን 6:12 ላይ። ስለዚህ ርኩሳን መናፍስት ናቸው፣ አታያቸው፣ ሰው አይደሉም። ከጠንቋይ ቤት ገብተህ ባዶ እጅህን አትመጣም። በጭንቅላትህ አጋንንትን አስፈራን የምትመለስ፣ በሰውነት አጋንንትን አስፈራን የምትመለስ አየው። ባዶ እጅህን አትመለስም። ርኩሳን መናፍስት ተጭነውብን የምትመጣ መጠህ ደግሞ ለቤተሰብ ታወርሳለህ ማለት ነው። ከዚህ ውጭ ደግሞ ቁማር ቤቶች፣ መጠጥ ቤቶች፣ ምግብ ቤቶች፣ ሱስ ቤቶች ብዙ ጊዜ አሁን አትቀርማ ትመላለሳለህ። ለምንድን ነው ግን የምመላለስ ትላለህ? አየዋል ከዛ ቤት ተደርጓል፣ የመስተፋቀር ድግም ተደርጓል። እንዳትቀር ስራ እየሰራ ራሱ ትዝ የሚል ያ ሱስ ቤት ነው፣ ያ ጫት ቤት ነው፣ ያ ሽሻ ቤት ነው ትዝ የሚልህ፣ ያ ቁማር ቤት ነው ትዝ የሚልህ። አየዋል ያ መጠጥ ቤት ነው ትዝ የሚልህ። ለምን ያቺ ባለ መጠጥ ቤት ያ ባለ ሱስ ቤት ድግም ታስደግሟል ከቤቱ። እንዳትቀር ማለት ነው። እንዳትቀር ተይዛሃል ማለት ነው ወዳጅ። አየው ተይዛሃል። ስለዚህ መፍትሄውን እነግርሃለሁ። መፍትሄው ምን መሰለህ? በቴሌግራም ላይ የምታገኛቸው እነዚህ እናውቃለን ባዮች እንቀጠቅጣለን ስር እንደዚህ እናደርጋለን መፍትሄ እንሰጣለን እያሉ የበሽታውን አይነት ዘርዝረው ያስቀመጡትኝ እነሱ ሐሰተኛ መርጌታዎች ናቸው ወዳጅ። ወደ እነሱ ከሄድክ ሌላ በሽታ ተጭኖብህ ነው የምትመጣው። ሌላ በሽታ ጨምረህ የማይለቅ በሽታ እድሜ ልክን ጸበል ለጸበል ስትዞር ነው የምትውል። ስለዚህ የኔ ቤተሰብ ያው ከምቲ ትሰምዕዎ ዘለኹም እዩት ነገር እቲ ናይ ሰይጣን ኣምልኾት ብውሽጣ ውሽጢ ብጣዕሚ ዝሰርፅ ዘሎ ብቲ ማሕበረሰብ እያንዳንዱ ነጋዳይ፣ እያንዳንዱ ሰብ ሓዳር፣ እያንዳንዱ ብቲ ሃገርና ዘሎ ምንቅስቃስ ክትሪኦ ከለካ ኩሉ ናይ መናፍስቲ ሴራ ኣለዎ ማለት ኢና። ኣብ ብጣዕሚ ሓደት ሃገር እውን ሰላም ንኸይትኾን ናይ ደም መሬት ንክትኮን ደጋጊማ ዝገብር ዘሎ መንፈስ እውን እሱ ይመስለኒ። ካብዚ ባእድ ኣምልኾ ተዘይወፂና ነቲ ማሕበረሰብ ተዘይንቂሕናዮ ብጣዕሚ ከቢድ። ሰይጣን ከዓ ኩሉ ግዜ ናይ ሰብ ጥፋኣት እዩ ዝደሊ። ንግዚኡ ጥዕና ክብካ ይኽእል፣ ንግዚኡ ገንዘብ ክብካ ይኽእል፣ ንግዚኡ ዝተፈላለዩ ጥቕማ ጥቕሚ ከምቲ ዝገልፆ ፀንሐ ክብካ ይኽእልና። እዚ ከዓ መን እዩ ዘራመዶ ዘሎ ተኢልና ያው ከም ሓደ ክርስቲያን ምጥን እቲ ባዕሉ ትሕቲ ውሽጢ ዘሎ ሃይማኖታዊ ሰብ እዩ ኣብዛኛው እቲ ምንቅስቃስ እኒሄና ማለት እዩ። ምክንያቱ ኣብ ሓንቲ ቤተክርስትያን ማሕበር ዝተፈላለዩ ዓይነት ሰብ እዩ ዘሎ። ንምንታይ ከም ዝተፈጢሩ ንምንታይ መርጌታ ምናምን ዝብል ንምግላል ዘይኮነ ናይ መጀመርያ ቤተክርስትያን ክንርኢ ከለና ከማን ካብቶም 12 ሃዋርያት ካብ 12 ሰባት ሓደ ሰብ እዩ ረኺቡ። ሓደ ሰብ ካብ 12 እንግዲህ ብሚልዮን ዝቁፀር ህዝቢ ድማ ክንደይ ዝኣክል ሰይጣን ዘምልኽን ሰይጣን ዝግዛእ ሰብ ክንረክብ ንኽእል ዝብል ከዓ ካሊእ ዘረባ እዩ ዝኾን። ስለዚ ግን ኩላና ካብ ገዛና ጀሚሩ እቲ ለውጢ ክመፅእ ኣለዎ። መቸም በቃ ሰይጣን ናይ ሰብ ፀላእ ምዃኑ ክንሓስብ ይግበአና ኩሉ ግዜ። ንሰይጣን ንሰብ ዝጠቅም ነገር ሰይጣን ክገብር ኢልካ መቸም እንዲ ከቢድ ኣይሕሰብን። 0.0% ሰይጣን ምንም ደቂ ሰባት ፅቡቅ ክምንየልና፣ ፅቡቅ ክብልና፣ ፅቡቅ ክሰርሐልና ይኽእልን ማለት እና ግዝያዊ ዝኾነ ነገር እንዳሃበ እንዳዓሸየ ግን ዝተፈላለዩ ባእዲ ዝኾነ ኣምልኾት ማሕበረሰብ ካብ ድኽነት ንኸይወፅእ ንባዕልቱ ተሓሳሲሉ ንባዕልቱ ተኣሳሲሩ ንክወድቕ ዝገብር ዘሎ ናይ ቦታት ጥበብ እናተባሃለ ናይ ቦታት እንትን እናተባሃለ ዝኽየ ዘሎ ነገር ብጣዕሚ ከቢድ ብጣዕሚ ዘፍርሐካና። ስለዚ እዚ ክጠፍእ ዘለዎ እዩ ካብ መሬት። ያው እቲ ሃገር እውን ከም ሃገር ክትዓቢ ተኮይና ህዝቢ ከም ህዝቢ ክለዓል ተኮይኑ እዙኒ ዝፍጠር ብዙሕ ፀገማት ክስተኻኸል ተኮይኑ ካብዚ ናይ ባእዲ ዝኾነ ኣምልኾ ሰይጣናዊ ዝኾነ ኣምልኾ ክንወፅእ ይግበአና ማለት እዩ። እያንዳንዱ ኣጥቢያ ቤተክርስትያን ምፍታሽ ይከኣል እዩ፣ ሪሰርች ምስራሕ ይከኣል እዩ። ኬድካ ደስ በለካ ዓይነት ስራሕ ክሰርሐልካ ዝኽእል ሰብ ይትስንኻ እዚ ንምንታይ ክኾንክ ኢሉ። ስለዚ ያው ክንፀል ኣለዎ። ነዚ ደፊሩ ዝዛረብ ሰብ እውን የለን። ምክንያቱ ፅባሕ ንጎ ካሊእ ዓይነት እቲ እምነት ብጣዕሚ ሕጂ ካብቲ ኣማኒ ዝመስል ማሕበረሰብ ብደንቢ ካብ ንእግዚኣብሔር ዝፈርሕ ንሰይጣን ዝፈርሕ ይበዝሕ። ካብ እግዚኣብሔር ኣሚኑ ናይ እግዚኣብሔር ሽም ከም ዘሕዊ ናይ እግዚኣብሔር ሽም ከም ዘድሕን ካብ ዝኣምን ናይ ሰይጣን ሽም ቀልጢፉ ከም ዘድሕን ዝኣምን ሰብ እዩ ማለት እዩ። ስለዚ ከቢድ ዝኾነ ነገር ኢና ካሊእ ግዜ እውን ብደንቢ ጌራ ብሪሰርች ክምለሶ እየ ብደንቢ ጌራ ክሕዞ ዝደሊ ዛዕባ እውን እዩ። ምክንያቱ ሓደ ማሕበረሰብ ብመንፈሳዊ ሂወቱ ይኹን በቲ ስጋዊ ሂወቱ ንኸይዓቢ ንኸይልወጥ ሓኒቑ ሒዝዎ ዘሎ ነገር እዚ ጉዳይ እዩ ማለት ኢና። ብምቕፃል እውን ኣብ ትግራይ ዝኾነት ቪድዮ ወፂኣ ኣላ። እስከ ንሳ ሪእና ንምፃእ ምስኡ ዝተተሓሓዘ ቪድዮ እዩ ሪእና ንምፃእ። ያው ትሪእዎ ዘለኹም ዝሓለፈ እንዳውረረ መሰደድኩም ነረ በጊዕ እናተሓረደ ሕይኻ ምስ ኩነታት ዘሎ ማይ ኣይወቅዕ ገለ ኣይወቅዕ ስለ ዘሎ ብጣዕሚ ገሪሙኒ ማለት እዚ ኣብ ቤተክርስትያን ከይድካ ዝምህለኒ ነይሩስ ወይ ከዓ እንዳውረሮ መፅኻይ ዝምህለን
ራይ ወንዘና ንሳው ዝንዳበሮም ይምህላል አለው ሲመልሳ ኮሜንት ጻፈውና ቤተክርስቲያን ዝምህለን ነርስ ወይ ኻስ እንዳብሮም ጣዕሚ አውዚ ይዝምላ ያው ከምቲ ንሪኦ ዘለና እዩ እያንዳንዱ ሰፈር መንደር ባህሊ ተፈትሽካ ብዙሕ ነገራት ካትረክብ ብዙሕ ፀገማት እዩ ዘሎ ኣብዚ እያንዳንዱ ዝግበር ባህላዊ ተተሓሒዙ ዝመፀ ሕማቕ ዝኾነ ናይ መናፍስቲ ኣምልኾ ኣሎ ማለት እዩ እያንዳንዱ ክንፍትሾ ይግበአና ትባልና ስለዚ በብዓዱ ከምዚ ዓይነት ነገር ዘይክሳኣን ይኽእል ኣጋጣሚ ናይ ኣብረሮም ዝበሃል ቅድሚ ሕጂ እውን ወፂኡ ነይሩ እንደገና ሕጂ ከዓ ኬድካ ከምዚ ምግባር ማለት ከቢድ እዩ ናቲ ኣብኡ ዘሎ ሃገረ ስብከት እንታይ እዩ ዝገብር ዘሎ እንታይ ዳኣሉ እሞ ደኣ ቅርሺ ምቑራፅ ጥራሕ ኣይኮነን እኮ ናይ ሃገረ ስብከት ስራሕ ወንጌል ምስፍሕፋሕ ናብዛ ዝኣመነ ተነኡና ኣንሽቲ እኮ ከጠምቃ ከለዋ ቤተክርስትያን ከይደን ዘጥምቃ ቆርባ ከለዋ ቤተክርስትያን ከይደን ዝቆርባ ኣባት ንስሃ ኣለዎ ታዕዲ ወረዳ ቤት ክህነት ኣለዎ ዞባ ቤተ ክህነት ኣለዎ ስጋ ሃገረ ስብከት ማለት ኢና ከምዚ ኣክል ዝተመቻቸወ ሰንሰለት እንዳሃለና ነዚ ሰብ እዚ ክንልውጥ ዘይንኽእል ተኮይና ግን ያው ብጣዕሚ ዘሕዝነካ ከም ቤተክርስትያን ክትሓስቦ ከለካ ከቢድ ኢና ክንሓስበሉ ይግበአና እዚ ነገር እዚ ኣብዚ ዓዲ ጥራሕ ኮይኑ እምበር ካሊእ እውን ይህሉ እዩ ኣብ ገጠራት ክትከድ ከለካ ዝተፈላለዩ ኣምልኾ ኣቦይ ከምዚኣ ይብለና ነይሩ ኣደይ ከምዚኣ ትብለና ነራ ዝብል ዓይነት ባህላዊ ብዝኾነ መንገዲ ወይ ከዓ ነበረ ብዝመስል ግን ባእዲ ዝኾነ ናይ ሰይጣን ኣምልኾ ዘለዎ ኣካይዳታት ኣለውና እዚ ክንቃወሞ ይግበአና ካብቲ ባህሊ ይኹን ካብቲ ሃይማኖት ክንፅሎ ይግበአናና ያው ክነቅሕ ይግበአና እየ ዝብል ኣነ እሺ ንሎማዓንቲ መደበይ ነዚ ይመስል ነይሩ ቀፃሊ ብኻሊእ መደብ ክንራኸብና ክሳብ ሱ ግን እቲ መደብ ኩሉ ግዜ ንክበፅሐኩም ሰብስክራይብ ብምግባር ቤተሰብ ኩኑ ላይክ ሸር ብምግባር ድማ ኩሉ ንክበፃሕ ግበር ስለዚ ያው ሓሳብን ርእቶን ሕቶን ዘለኩም ወይ ብዛዕባ እቲ ዓይነት ክሰርሕ ከም ዘለኒ መልእኽቲ ወይ ከዓኒ ሓሳብ ተሃሊኩም ያው ኣብ ናይ ኮመንት ቦታ ምፅሓፍ ይከኣል እዩ ናይ ጎይታና ናይ መድሓኒትና ናይ ኢየሱስ ክርስቶስ ሰላምን ፀጋን ምሕረትን ኩላትና ይኸውን ሰላም